ያላችሁ ማንኛውም ኢሜጅ ወይም ደግሞ ፎቶ ወደ ቪዲዮ እንዴት ነው ኮንቨርት የምታደርጉት የሚለውን ወይም ጀነሬት እንዴት እንደምታደርጉ እዚህ ቪዲዮ ላይ ያሳያችኋለሁ። ሶ ስክሪኑ ላይ እንደምታዩት ኤአይ ጀነሬትድ የሆነ ቪዲዮ ኢሜጅ ነው የልጅቷ ፕሬዘንቴሽን ማለት ነው። ሶ ጀስት ላይክ ዲስ እኛ እንዴት ነው ኢሜጅን ወይም ደግሞ ፎቶዎችን አፕሎድ አድርገን እንዲሁም ደግሞ ልጅቷ የምታወራውን ወይም ደግሞ ልጁ የሚያወራውን ደግሞ ቴክስት ወይም ደግሞ ፓራግራፍ ሰጥተነው እንዴት እንደዚህ አይነት ቪዲዮ ክሬት እንደምናደርግ እዚህ ቪዲዮ ላይ ያሳያችኋለሁ ማለት ነው። ሶ ሳይቱን እንደምታዩት did.com ይባላል። ዲስክሪፕሽኑ ላይ ያስቀምጥላችኋለሁ ሊንኩን። ሶ እዚህ ሳይት ላይ did.com ብላችሁ ከገባችሁ በኋላ የመጀመሪያው ፔጅ የምታገኙት ይህ ነው። ሶ እዚህ ጋር መጣችሁ ይህን በተን ትራይ ነው ኢትስ ፍሪ የሚለውን ትነኩታላችሁ። ልክፉን ከነካችሁት በኋላ ወደዚህኛው ፔጅ ያሸጋግራችኋል። ከዛ ስታርት ናው ኢትስ ፍሪ የሚለውን ትነኩታላችሁ። ሶ እዚህ ጋር ይመጣል ማለት ነው። ከዛ በኋላ እዚህ ጋር የምታዩት ክሬት ቪዲዮ የሚለውን በተን እንካው። ከዛ እሱን ከነካችሁት በኋላ ይኸው እዚህ ጋር እንደምታዩት በዲፎልት ጀነሬትድ የተደረጉ ፕሬዘንተሮች አሉ ኢሜጆች። ከፈለጋችሁም ደግሞ እዚች ጋር አድ የምትለዋን ነክታችሁ የራሳችሁን ኢሜጅ ደግሞ መክተትም ትችላላችሁ በዚህ በፕሬዘንተሩ ቦታ ማለት ነው። እዚህ ጋር ግን ዲፎልት የተደረጉ ፕሬዘንተሮች አሉ። ለምሳሌ ይሄኛው ሰውዬ ከፈለኩት ይሄንን አውቀዋለሁ። ከዛ በኋላ ሰውዬው ደግሞ እንዲያወራልኝ የምፈልገው እዚህ ጋር አውቀዋለሁ ማለት ነው። አማርኛም አለው በኋላ እናየዋለን። መጀመሪያ ግን የእንግሊዝኛውን እንሞክር። ሳምፕል እንግሊዝኛ እዚህ ጋር ኮፒ አደርገዋለሁ። ሶ ማንኛውም ሰውዬው እንዲያወራልኝ የምፈልገውን አንተች የቱ ጋር እጽፋለሁ ማለት ነው፣ እዚህ ጋር እጽፋለሁ ማለት ነው። ከዛስ ላንጉጁን እዚህ ጋር መርጣለሁ ማለት ነው። ላንጉጁ እንግሊዝኛ ስለሆነ እንግሊሽ ዩናይትድ ስቴትስ የሚለውን መርጣለሁ። አክሰንቶችም አሉት። እንግሊሽ ኢንዲያ ሊሆን ይችላል፣ እንግሊሽ አውስትራሊያ። እያንዳንዱ ሰውየው ሲያወራ አክሰንቱ እንዲመስል የምትፈልጉትን ላንጉጅ ትመርጡታላችሁ ማለት ነው። ከዛ ባይ ዲፎልት ደግሞ ትሬንድ የተደረጉ ሰዎች ስላሉ እዚህ ውስጥ ካሉት ነው የምትመርጡት ማለት ነው። በኋላ ለአማርኛው ኢትዮጵያ ውስጥ ትሬንድ የተደረጉ ለሴትም ለወንድም አሉ። አሁን ለእንግሊዙ ግን ዲሴን የሚለውን መርጠዋለሁ ማለት ነው። ይኸው መረጥኩት። እንዲያወራልኝ የምፈልገውንም ቴክስት እንትን አድርጌለታለሁ፣ ጽፌለታለሁ። ሰውየውንም መርጬለታለሁ። ሰውየውን ይሄን ለምረተው ከዛ ጄኔሬት ቪዲዮ ብለዋለሁ ማለት ነው። ይኸው ጄኔሬት እያደረገ ነው። ሶ ትንሽ ሴኮንዶች ይፈጃል። ጄኔሬት የሚለውን እነካዋለሁ። ሶ ኦልሬዲ ጄኔሬት አድርጎልኛል ማለት ነው። ኦልሬዲ ይኸው እዚህ ጋር እንደምታዩት ኦልሬዲ ጄኔሬትድ የተደረገ ቪዲዮ ቅድም ያደረኩት አለ። ትንሽ ደቂቃ ነው የሚፈጀው ጄኔሬት ቪዲዮ የሚለው ሎድ እስከሚያደርግ ድረስ። እንደምታዩት ትንሽ እየቆየ ይኸው ኦልሬዲ አልቆልኛል ማለት ነው። ሶ ፕሌይ ልበለ ዳውንሎድ የሚለውንም መንካት ትችላላችሁ በኋላ ላይ ከተመቻችሁ ማለት ነው። ሶ ዳውንሎድ አድርጋችሁ ለራሳችሁ ፐርፐዝ መጠቀም ትችላላችሁ ማለት ነው። ኦኬ ይኸው ጨርሶልኛል። Create and interact with talking avatars using generative AI via DID's API or Creative Reality Trademark Studio. ይኸው እንደምታዩት ኦልሞስት እሱ እንደሚናገር አስመስሎ ጄኔሬት አድርጎታል ማለት ነው። ፈለጋችሁ ዳውንሎድ ሆናችሁ ለራሳችሁ ፈለጋችሁ ፐርፐዝ መጠቀም ትችላላችሁ ማለት ነው። ሶ በልጁ ፌስ ፋንታ የራሳችሁን ፎቶ ወይም ደግሞ የምትፈልጉት አይነት ሰው ፎቶ አምጥታችሁ አፕሎድ ማድረግ ትችላላችሁ እዚህ ጋር ማለት ነው። ይኸው ክሬት ቪዲዮ የሚለውን ነክቼ ዲፎልት ፕሬዘንተሮች ከነዚህ ውስጥ ካልተመቻችሁ አይታችሁ ወደታች አድርጋችሁ እዚህ ጋር አድ የሚለውን ነክታችሁ አፕሎድ ማድረግ ትችላላችሁ የፈለጋችሁትን ፎቶ ማለት ነው። ኦኬ እዚህ ጋር አሁን ወደ አማርኛ ላድርገው፣ አማርኛ እንዲያወራልኝ ማለት ነው። ሰውየውን ልቀይረው። ኦኬ ሰውየውን ይሄን ላድርገው። ከዛ አማርኛ አምጥቼ ኮፒ የባለ ይሄን አማርኛ አምጥቼ እዚህ ጋር ጻፍኩ። ብዙ አማርኛ ያለ አይመስለውም። ኦልሬዲ ግን አማርኛ ትሬንድ ተደርጎ ገብቷል። አማርኛ ላይ ሁለት ሰዎች አሉ። ቮይስ ላይ ስትመጡ አማና መቅደስ የሚል አለ። መቅደስ ለሴት ስለሆነ አማን የሚለውን ቮይስ እንያው ቼክ እናድርገው። ከዛ ጄኔሬት እንበለው። ሰከንድ ይቆያል። ባይ ዘ ዌይ በቀን ወደ 18 ክሬዲት ነው የሚሰጣችሁ። ኦልሞስት 2-3 ክሬዲት ነው ጄኔሬት በምታደርጉት ቪዲዮ ኮንሱም የሚያደርግባችሁ። ሶ ከ18 ክሬዲት በላይ ከተጠቀማችሁ ወደ ፔድ ቨርዥኑ ትገባላችሁ ማለት ነው። ሶ ፐርሰናል ለቢዝነስ የምትጠቀሙ ከሆነ ለተለያየ አይነት ፐርፐዝ እንደማክራችሁ ፔድ ቨርዥኑን ነው ማለት ነው። ሶ ክሬዲት ካላችሁ ሳንቲም ካላችሁ ፔድ ቨርዥኑን አድርጋችሁ ሞር ፊውቸር የተለያዩ ፊውቸሮችንም በዛው አክሰስ ማድረግ ትችላላችሁ ማለት ነው።
ነገር ግን ለፐርሰናል ዩዝ ከሆነ የምትጠቀሙት 18 ክሬዲት በቀን ይሰጣችኋል ማለት ነው። እንደዚህ እንትኑ ነው ማውሱ የምታስገቡት ስክሪፕት ሊንግዙ ረጅም ከሆነ ወደ ፔሪድ ቨርዥን ሊያስገባችሁ ይችላል። ይሄኛው እስከ 2 ደቂቃ 3 ደቂቃ ድረስ ነው የሚፈቅድላችሁ። እሺ ይሄው ጀነሬት አድርጎ ጨርሶታል። ፕሌን ባለ ውስጥ አማርኛው ቅድም እንደነገርኳችሁ ትሬንድ የሆነው በአማ በሚባለው ልጅ ነው። ለምሳሌ በዛው እንስማው ሰውየውን እንዴት እንዳደረገው እና ኢንተርኔት ላይ ሎድ እያደረገ ነው። ይሄው እንደምታዩት ጀነሬት አድርጎ ጨርሷል። ሰው የተፈለ እንለዋለን ማለት አርቲፊሻል ኢንተለጀንስ ከፍተኛ እድገትን ያሳየ መሆኑን አስመስክረዋል። በሚያስገርም ሁኔታ አሳማኝ የውሸት ቪዲዮዎችን እና ምስሎችን ለመፍጠር ዲፕሎይንግ በተለይም ዲፕ ኒውራል ኔትወርክስ እና ኮምፒውተር ቪዥን አልጎሪትሞችን ይጠቀማል። ዲፕፌክ የሚለየው ግለሰቦች በተግባር ያልፈጸሙትን ድርጊት ወይም ቃል ሲናገሩ ለማሳየትና ለማስመሰል መቻሉ ነው። ይህ ቴክኖሎጂ ሁለቱንም የፈጠረ አእምሮዎችን የሳበና ተንኮል አዘል አጠቃቀም በተመለከተ ስጋቶችንም አስነስቷል። እንደምታዩት ኦልሞስት የናገር ኢሜጅ ካረጋችሁበት ቅድም እንደነገርኳችሁ በደንብ አድርጎ ሞዴሉ ትሬንድ የተደረገ ስለሆነ አሪፍ ቪዲዮ ጀነሬት አድርጓል ብዬ አስባለሁ። እንደምትወዱት አምናለሁ። ኦዲዮ ደግሞ ከፈለጋችሁ ኦዲዮም እንደዚሁ አፕሎድ ማድረግ ትችላላችሁ። እዚህ ጋር በስክሪፕት ፋንታ በጽሁፍ ፋንታ የራሳችሁን ኦዲዮ ሪካርድ ያደርጋችሁ ኦዲዮ ካለ ይሄው አፕሎድ የሚለውን ነካችሁ ኦዲዮን አስገብታችሁ ፕሬዘንተሩን መርጣችሁ ደግሞ ጀነሬት ማድረግ ትችላላችሁ ማለት ነው። እንደገና አይ ቲንክ ከወደዳችሁት ላይክ አድርጉት፣ ሰብስክራይብ አድርጉት። የተለያዩ ኤአይ ነክ ነገሮችን በዚህ ቻናል ላይ ለቅላችኋለሁ ማለት ነው። ቴንክ ዩ